ሰላም ጤና ይስጥልን የህልማሌ ቻናል ተከታታዮች በዛሬው ዕለት የዝንጀሮ አይምሮ ይስጣችሁ ወይስ የመነኩሴ አይምሮ ይስጣችሁ የሚለውን ሐሳብ አንስተን እንወያይበታለን። እንደሚታወቀው የዝንጀሮ አይምሮ እና የመነኩሴ አይምሮ ሲባል ምን ማለት ነው? የዝንጀሮ አይምሮ ማለት ምን ማለት ነው? የመነኩሴ አይምሮ ማለት ምን ማለት ነው የሚለውን ሐሳብ አንስተን እንወያይበታለን። ለመሆኑ አንድ ሰው የዝንጀሮ አይምሮ ይስጣችሁ ቢላችሁ እየመረቃችሁ ነው ወይስ እየወቀሳችሁ ነው? ምናልባትም እየረገማችሁ ነው የሚለውን በደንብ ማስተዋልና መመልከት ይገኛል። የዝንጀሮ አይምሮ ምን ማለት ነው? ምን ጠቀሜታ አለው? ምንስ ጉዳት አለው? እያለን ለማየት እንሞክራለን። የዝንጀሮ አይምሮ የተባለው ምንድን ነው? የዝንጀሮ አይምሮ ጥቅምና ጉዳቱስ ምን ሊሆን ይችላል? የመነኩሴ አይምሮ ማለት ምን ማለት ነው? ለምን የመነኩሴ አይምሮ ተባለ? የመነኩሴ አይምሮ ምን ያክል ጠቃሚ ነው? ምን ያክልስ ጎጂ ነው? እያለን እናያለን። እንግዲህ እንደሚታወቀው የዝንጀሮ አይምሮና የመነኩሴ አይምሮ ከስሙ መረዳት እንደሚቻለው በእንግሊዘኛው monkey's mind or monk's mind or monkey's mind. As you know from the meaning, monkey and monks are very different things or animals. ስለዚህ የዝንጀሮ አይምሮ የምንለውና የመነኩሴ አይምሮ የምንለው በምን ሁኔታ ስንሆን ነው? አንድ ሰው በዝንጀሮ አይምሮ ውስጥ ነው የሚባለው በምን ሁኔታ ውስጥ ሲሆን ነው? አንድ ሰው በመነኩሴ አይምሮ ውስጥ ነው ሲባል ምን ማለት ነው? ይህስ ምን ጥቅም አለው? ምንስ ጉዳት አለው? የሚለውን እናነሳለን። ስለዚህ አንድ ሰው የዝንጀሮ አይምሮ ነው ያለው ማለት ምን ማለት ነው? ጥሩ አይምሮ ያለው ማለት ነው? የተረጋጋ አይምሮ ያለው ነው? ስድብ ነው ወይስ ምስጋና ነው ወይስ አድንቆት ነው? የመነኩሴ አይምሮ ነው ያለው ሲባልስ ደግሞ እንዲሁ ምን ማለት ነው? የፈዘዘ ነው ማለት ነው? የማይጠቅም ነው ማለት ነው? የረሳ ማለት ነው ወይስ የተረጋጋ ማለት ነው? እናንተስ ብትሆኑ ይህን ንግግር ያላችሁ ሰው ወይም ደግሞ ይህ አይነት ንግግር ብትሰሙ የትኛውን ትመርጣላችሁ? የእናንተስ አረዳድ ምን ይመስላል? ይህ ሐሳብ በሰፊው የምንወያይበት ሐሳብ ይሆናል። እንግዲህ የዝንጀሮ ሐሳብ ወይም የዝንጀሮ ማይንድ ማለት ምን ማለት ነው? ምንድነው ጉዳቱ? ምንድነው ጠቀሜታው? መቼ ነው ሰው በዝንጀሮ አይምሮ ነው የምንለው? መቼ ነው ሰዎችስ የመነኩሴ አይምሮ ውስጥ ናቸው ብለን የምናስበው? በድሮ ጊዜ ሁለት መነኩሴዎች ነበሩ። እነዚህ መነኩሴዎች በመንገድ በሚሄዱበት ጊዜ በአጋጣሚ ውሃ ሞልቶ ያገኙታል። ይህን ውሃ እነሱ መሻገር ቢችሉም በአካባቢያቸው አንዲት ሴት ነበረች የሆኑ ሙላት መሻገር የማትችልና አቅም ያልነበረት። ነገር ግን እነዚህ ሰዎች እንደሚታወቀው መነኩሴዎች በመሆናቸው እነዚህ መነኩሴዎች ደግሞ አንደኛው ወጣት አይነት የሆነ ማለትም በእድሜው ያልበረደ ገና ወጣት አይነት ሲሆን ሁለተኛው የመነኩሴ አይነት ደግሞ እጅግ የሰከነ የተረጋጋ ረጅም ጊዜና ረጅም ልምድ ያለው በመሆኑ አብረው ይኖሩ ነበርና ስለዚህ ይችን ሴት ለማሻገር በሚወስኑበት ጊዜ ወይም በሚያስቡበት ጊዜ ሽማግሌው መነኩሴ ሴትየዋን ተሸክሞ ያሻግራታል። እንግዲህ በምንኩስና ህይወት ውስጥ እንደሚታወቀው ከመነኩሴ ወንዶች ወይም መነኩሴ ሴቶች ከተቃራኒ ጾታ እንዲርቁ ይፈለጋል። ምክንያቱም የጾታቸውን ምንም እንኳን በምንኩስና ባይኖራቸው ቢመነኩሱም ስጋዊ ነገራቸው ላይ መነኩስ ቢችል ተብሎ ስሜታቸውን እንዳያነቃቃና ስጋት ውስጥ እንዳያስገባቸው ተብሎ ይታሰባል። ያለውም እውነታ ይህን ይመስላል። በመሆኑም ከመካከላቸው አንደኛው ተራተባ ያለው ወጣቱ መነኩሴ በህጉ መሰረት እንዲሁም ደግሞ በራስ መተማመን ጉድለት ይመስላል ሴትዮዋን ማሻገር አልፈልግም። አንደኛው ግን ሸመገል ያለውና ትልቁ ሰውዬ ወይም መነኩሴ ሴትዮዋን ተሸክሞ ባህር ማዶ ወይም ወንዝ ማዶ አሻግሯት መንገዳቸውን ቀጠሉ። ከተወሰነ ርቀት ከተጓዙ በኋላ ሁለቱ መነኩሴዎች ስለ ሐሳባቸው እየተወያዩ ስለ ሁኔታዎች እየተወያዩ ስለ ጓደኝነታቸውን በሚሄዱበት ጊዜ ወደሚያስቡበት ቦታ በሚጓዙበት ጊዜ አንደኛው ወጣቱ መነኩሴ ግን የትልቁ መነኩሴ ድርጊት እጅግ በጣም አስገርሞትና ከሐሳቡ አልወጣ ብሎት ያምናሳስልና ያንሰላስል ነበር። ከዚያም በመንገዳቸው እየተጓዙ ባለ በጨዋታቸው መካከል ጣልቃ ገብቶ ለመሆኑ አንተ ጓደኛዬ እንዴት ሴት ባለፈበት በሴት አጠገብ እንደማንሄድ
ህጋችን ያቃል ታቃለህ ህጋችን የሚፈቅደው ይሄን ነው አንተ ግን እንዴት ልታደርግ ቻልክ ይሄን ልታደርግ ቻልክ ብሎ ይጠይቀዋል ትልቁ መነኩሴውም በመገረምና በመደነቅ ምናልባትም በወጣቱ መነኩሴ ሁኔታ በተገርሞ ምላሽ መስጠት አልፈለገም አሁን የኛው መነኩሴ ትልቁ መነኩሴ ወደ ነበሩበት ጨዋታቸውና ወደ ነበሩበት መንገዳቸው ወደሚያስቡት መንገድ በሚጓዙበት ጊዜ የኛው ወጣቱ መነኩሴ ግን ያለው የሴትዮዋን ተሸክሞ ማሻገሩ እጅግ በጣም ሲገርመውና ሲደንቀው የቆየ በመሆኑ ድጋሚ አሁንም ከጨዋታቸውና ከመንገዳቸው መካከል ብድግ ብሎ አንተ መነኩሴ ጓደኛዬ እንዴት ሴት ተሸክመ ታሻግራለህ ይሄ ህጋችን ይፈቅዳል ወይ ብሎ አሁንም ሊጠይቀው በድጋሚ ጠየቀው ትልቁ መነኩሴ ወይም በእድሜ ጸና ያለውና ሰከን ያለው መነኩሴ አንተ ወንድሜ አንተ ሴትዮዋን እስካሁን እንደተሸከምካት ነው እኔ ግን ከወንዝ ማዶ አሻግሬ አውርጃት ነው አሁን ሴትዮዋን አልተሸከምኳትም የተሸከምካት አንተ ነህ እንጂ እኔ እኮ ወንዝ ነው ያሻገርኳት አለ ይባላል እንግዲህ ልብ አድርጉ ሰዎች አንድን ሐሳብ ይይዛሉ እንደ ሐሳብ ይይዙታል እንደ ሐሳብ ያነሱታል ያ ሐሳብ ግን ሁሉ ጊዜ ተሸክመውት ወደፊት መራመድ ወደ ኋላ ማስተዋወስ በማይችልበት ሁኔታ ውስጥ ይሆናሉ ስለዚህ ይህ ትልቁ መነኩሴ መረዳት የሚቻለው ትልቁ መነኩሴ የሚያስበው በወቅቱ ማድረግ ያለበትና ማድረግ የነበረበትን አድርጎ ወደሚፈልገው ስራ አሁን ላይ ወይም ፕሬዘንት ላይ ሆኖ ስለ መንገዱ ስለ ዓላማቸው ስለ ጨዋታቸው እየተዋዩ በሚሄድበት ጊዜ ወጣቱ መነኩሴ ግን ፈጽሞ የሰውየው ድርጊት ካይምሮ ሊወጣ ስላልቻለና እሱ ከሚጠብቀው በላይ ወይም ደግሞ ትልቁን መነኩሴ በራሱ አይምሮ ፈርጆ ስላየው እንደ ጥፋተኛም ስለቆጠረው ሊገስጸውና ሊወቅሰው ፈልጎ እንደሆነ ማየት እና መረዳት ይቻላል ከዚህ ተረት መረዳት የሚቻለው እንግዲህ የሰው ልጅ አይምሮ አንዳንድ ጊዜ ልክ እንደ ወጣቱ መነኩሴ እንደ ዝንጀሮ ከዚህ ዘሎ ከዚያ የሚረገጥ ከታች ረግጦ ከላይ የሚወጣ ከኋላ ሲሉት ከፊት የሚገኝ ከፊት ሲሉት ከኋላ የሚመለስ አንዴ ቅጠል አንዴ ቅርንጫፍ የሚጨብጥ ቋጥኝ የሚረግጥ ገደል የሚሻገር ተራራ የሚወጣ አፈር የሚዘግን አቧራ የሚያቦል አይነት አስተሳሰብ ያዙ ሰዎች የዝንጀሮ አይምሮ ያላቸው ሰዎች ተብለው ይፈረጃሉ በተቃራኒው ደግሞ ስላሁን ብቻ የሚጨንቁ ለወደፊት ሐሳባቸው በእቅድና በፕሮግራም የሚመሩ ስላለፈው ነገር የማይጸጸቱና የማይቆጩ ባደረጉት ነገር የሚጽናኑ ሰዎች የተረጋጋ አይምሮ ያላቸው ወይም ደግሞ የትልቁን መነኩሴ አይምሮ ያዙ ሰዎች ናቸው ተብሎ ይገመታል ወይም ይፈረጃል እዚህ ላይ ልብ አድርጉ አድማጭ ተመልካቾች እንግዲህ የሰው ልጅ አስተሳሰብ ከየትኛው ቢሆን ነው የተሻለው እኛስ በየትኛው ያስተሳሰብ ጊዜ ውስጥ እንገኛለን ሁሉ ጊዜ የሰው ልጅ በቋሚ አስተሳሰብ ውስጥ ወይም በሰከነ አስተሳሰብ ውስጥ መሆን የሚችልበትን ሁኔታ ለምን አይመርጥም ለምንድነው የሰው ልጅ የዝንጀሮ አስተሳሰብ የሚይዘው እንግዲህ የዝንጀሮ አስተሳሰብ እንል ምናልባት የተምሳሌታ ያነጋገሩ ከዚህ የሚረግጥ እዚያ የሚረግጥ ከዚህ የማይቆም ሲፈልግ ሳይፈልግም በፈለገው ሁኔታ በስሜት ውስጥ የሚሆን ማለታችን ሲሆን የመነኩሴ አይምሮ ማለት ደግሞ ወይም የመነኩሴ አስተሳሰብ ማለት ደግሞ እጅግ የተረጋጋ ባለፈው ነገር የሚደሰት ለመወጪውም የሚያቅድ አሁን ባለው ነገር ላይ የሚሰራና የማይጨናነቅ ማለታችን እንደሆነ ግንዛቤ እንዲወሰድ ተፈልጎ ነው እንግዲህ እናንተ እና እኔ በየትኛው አብዛኛውን ጊዜ የትኛው አይነት የአይምሮ ሂደታችን ነው ወይ የአይምሮ ሂደታችን ነው የሚያሸንፈን ሲባል እንግዲህ እንደ ሰው የሚላይ ቢሆንም ወይም እንደ ሁኔታዎች የሚላይ ቢሆንም የሰው ልጅ ግን አይምሮን መምራትና መቆጣጠር የሚችልበት ሁኔታ በእጁ ስርና በቁጥጥር ስር ነው ያለው እንዳለመታደል ሆኖ ከልምድም ወይም በሁኔታዎች በመሸነፍ ሰዎች ብዙ ጊዜ የዝንጀሮ አይነት አይምሮ ይይዛሉ ዝንጀሮ እንግዲህ ይህ አማረህ የማይባል ይህ ቅጥህ ይህ ግብርህ የማይባል እንዳያችሁትም እንደምታውቁትም የሚቅነዘነዝ እርጋታ የሌለው ሰከን ያላለ በስሜት እንጂ በስሌት ወይም ደግሞ በምክንያት የማይመራ ወይም ደግሞ ምክንያታዊና መወሰን የማይችል አይምሮ አይነት አደረጃጀት ያለው ሰው የዝንጀሮ አይምሮ ያላቸው ሰዎች ናቸው ተብሎ ይወሰዳልም ይፈረጃል የመነኩሴ አይምሮ ያላቸው ሰዎች ግን
የዚህ ግልባጭ ናቸው። አቅደው የሚንቀሳቀሱ ስሜታቸውን የሚገዙ በሰዎች የማይነዱ ለሰዎች ብለው የማይኖሩ በሰዎች ተጽዕኖ ውስጥ ያልሆኑ የራሳቸው እቅድና ዓላማ ያላቸው የህይወት ግብ ያላቸው ምናልባትም የመጡለትን የህይወት ዓላማ ለማሳካት የሚጥሩ እንጂ ሰዎችን ለማስደሰት ብለው የማይሰሩ በሰዎች ከፍታና ዝቅታ የማይቀሩ በራሳቸው እቅድና ዓላማ የሚጓዙ እንዲሁም ደግሞ ሰዎችን ለማስደሰት ሳይሆን ለራሳቸው ህሊናና ለራሳቸው አይምሮ ተገዥ የሆኑ ሰዎች የመለኮሴ አይምሮ ያላቸው ናቸው። ስለዚህ የዝንጀሮ አይምሮ ይስጥህ ወይስ የመለኮሴ አይምሮ ይስጥህ ማለት እንግዲህ ወይም ደግሞ የመለኮሴ አይምሮ ነው ያለህ ወይስ የዝንጀሮ አይምሮ ነው ያለህ ማለት ወይም በያ በኩል ደግሞ አንዳንድ ሰዎችን ለመቀለድ ብለው ወይም ለመተቸት ብለው ምናልባትም ለመስደብ ብለው የዝንጀሮ አይምሮ ይስጥህ ይላሉ። አንዳንዶች ደግሞ የመለኮሴ አይምሮ ይስጥህ ይላሉ። ተመልከቱ። ስለዚህ የመለኮሴ አይምሮ ያስፈልገናል ማለት ነው። የመለኮሴ አይምሮ ማለት በትክክል ራሳችን መግዛት ስሜታችን ሳይሆን በምክንያታዊነትና በአይምሮአችን በማዘዝ የምንመራበት አይነት ሁኔታ የመለኮሴ አይምሮ እንለዋለን። እንግዲህ የመለኮሴ አይምሮ ያላቸው ሰዎች እንዴት አይነት ሰዎች ናቸው ሲባል በአብዛኛው በእቅድና በፕሮግራም የሚመሩ የሚሰሩትንና የማይሰሩትን ለይተው የሚያውቁ በስሜታቸው የሰከኑ በሰዎች ግፊት ውስጥ የማይገቡ በሁኔታዎች ውስጥ የማይሞቃቸው የማይበርዳቸው ለዓላማቸው ብቻ የጸኑ ጽኑ ሰዎች ናቸው። ምናልባት እንደዚህ የመለኮሴ አይምሮ ያላቸው ሰዎች እጅግ የተረጋጉ የስሜት ብስለት ያላቸው ሰዎችን የማያስከፉ ሰዎችን የሚረዱ ለሰዎች ርህራሄና አስተዋጽኦ የሚያደርጉ ለማህበረሰብ አገልግሎት የሚሰጡ ለሰው የሚኖሩ አያችሁ ለሰው የሚኖሩ በጣም ምንድነው ኢምፓቲክ የሆኑ ለማህበረሰብ አገልግሎት የሚኖሩ አካባቢያቸውን በአግባቡ የሚከታተሉና የሚቆጣጠሩ ስለ ሀገር ስለ ወገን ስለ ህዝብ ስለ ትውልድ የሚጨነቁ አይነት ሰዎች የመለኮሴ አይምሮ አስተሳሰብ ያላቸው ሰዎች ናቸው። የወጣቱ መለኮሴ አይነቶች ደግሞ ወይም ደግሞ የዝንጀሮ አይነት አስተሳሰብ ያላቸው ሰዎች ደግሞ ባዩት ብቻ የሚደሰቱ በስሜታቸው ብቻ የሚገዙ ለጥቅም ብቻ የሚኖሩ የማያቅዱ አሁን እንጂ ይቅርታ ስለ ትናንትና ስላለፈው ነገር የሚጸጸቱ ስለ ቀጣዩ ነገር የሚጨነቁ የሚጨበጥ የሌላቸው ነገሮች ያላቸው ሰዎች የዝንጀሮ አይምሮ ያላቸው ሰዎች ናቸው። እንግዲህ ዝንጀሮ